አንድ ጊዜ ኬሬፎን የሚባል የሶቅራጥስ ወዳጅ የግሪኮች አምላክ የሆነው የአፖሎ ቤተ መቅደስ ወደሚገኝበት ደልፊ ተጉዞ ከሶቅራጥስ የበለጠ ጠቢብ ይገኝ እንደሆነ የአፖሎን ካህን ይጠይቃል። የካህኒቱ መልስ ከሶቅራጥስ የሚልቅ ጠቢብ አይገኝም የሚል ነበር። ይህ ለሶቅራጥስ ራሱን የሚቃረን ነገር ሆነበት። ምክንያቱም እርሱ ምንም የሚያውቀው ነገር እንደሌለ ያምናልና። ስለዚህ የዚህን ንግርት ስህተትነት ለማረጋገጥ አቴናውያን አዋቂና ጠቢብ የሚሏቸውን ሰዎች ማነጋገር ጀመረ። የደረሰበት መደምደሚያ ግን ራሱንም አስደነቀው። በእርግጥም ሶቅራጥስ ከነዚህ ሰዎች ሁሉ በተሻለ አዋቂ መሆኑን ተረዳ። ያነጋገራቸው ሰዎች ሁሉ ራሳቸውን ሲበዛ አዋቂና ጠቢብ አድርገው ያስባሉ። ምንም እንደማያውቁና ሊያውቁ እንደሚያስፈልጋቸው ያምኑ። እርሱ ግን ቢያንስ አለማወቁን ያውቃል። ሶቅራጥስ በእርግጥም እርሱ የላቀ ጠቢብ መሆኑን ተገነዘበ። ታዲያ ምን ያክል ዕውቀት ቢኖረው እንዲህ እስከመባል እንደደረሰ ሲጠየቅ ሶቅራጥስ የሚሰጠው መልስ ያለኝ ዕውቀት ምንም አለማወቄን ማወቄ ነው የሚል ነበር።